በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። የሁለተኛ ሳምንት እሁድ ቅድስት ይባላል። የአብይ ጾም ሁለተኛው ሰንበት ቅድስት ተብሎ በቅዱስ ያሬድ ተሰይመዋል። ከቅድስት ሰኞ ጀምሮ ጾመ አርብዓ ጾመ ኢየሱስ ይባላል። ከዚህ ሰኞ ጀምሮ ለእግዚአብሔር መገዛት መስገድ እንድንችል ለእግዚአብሔር መቅደስ ስለሚገባን ለእግዚአብሔር መቀደስ ስለሚገባን ቅድስናን ቤተ ክርስቲያን ታስተምረናለች። ለዚህም በመዝሙሯ በቅዳሴዋ ሁሉ ቅድስናን የሚያንጸባርቁ ቃላት ሞልተዋል። በዚህ ቀን ስለ ክብረ ሰንበት፣ ስለ እግዚአብሔር ምሕረት ይዘመራል። በቅዳሴ ጊዜ የሚነበቡ ቅዱሳት መጻሕፍትም ስለ ቅድስና የሚያስተምሩ ናቸው። መዝሙር ግነዩ ለእግዚአብሔር ወጸውዑ ስሞ፣ እግዚአብሔርን አመስግኑ ስሙንም ጥሩ። በቅዳሴ ጊዜ የሚነበቡ የመጽሐፍ ቅዱስ ክፍሎች አንደኛ ተሰሎንቄ ምዕራፍ 4 ከቁጥር 1 እስከ 13፣ አንደኛ ጴጥሮስ ምዕራፍ 1 ከቁጥር 13 ከፍጻሜ፣ የሐዋርያት ሥራ ምዕራፍ 10 ከቁጥር 7 እስከ 30፣ ምስባክ እግዚአብሔር ሰማያት ገብረ አሚን ወሰናይት ቅድሜሁ ቅዱሳት ወበስብሐት ውስተ መቅደሱ፣ መዝሙረ ዳዊት 95 ከቁጥር 5። አማርኛ እግዚአብሔር ግን ሰማያትን ሠራ፣ ምስጋና ውበት በፊቱ ነው፣ ቅዱስነትና ግርማ በመቅደሱ ውስጥ ናቸው። ትርጉም እግዚአብሔርስ ምን አደረገ ትለኝ እንደሆነ እግዚአብሔርስ አምላክ ነውና ሰባቱን ሰማያትን ሠራ። ሃይማኖት ምግባር በፊቱ ነው ማለት ሃይማኖት ምግባር ያለው ሰው ይወዳል። ቅዱስ 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 ተብሎ መመስገንም ገንዘቡ ነው። የማቴዎስ ወንጌል ምዕራፍ 6 ከቁጥር 16 እስከ 25 ቅዳሴ የኤጲፋንዮስ ቅዳሴ ይሆናል። አሜን ወሰናይት ቅድሜሁ ቅዱሳት